ይሄ እድል እንዳያመልጣችሁ አሁን የተሰማ አንድ አስቸኳይ የሆነ መረጃ ልንገራችሁ። የተለያዩ ትራከር የጭነት መኪኖች ከነተሳቢያቸው ቤቶች እንዲሁም መጋዘኖች ለሶስተኛ ጊዜ በጨረታ ለመሸጥ ወጥተዋል። ኤስጂቢደብሊው አጠቃላይ የንግድ አክሲዮን ማህበር የተለያዩ ትራከር የጭነት መኪኖች ከነተሳቢያቸው በአዲስ አበባ ልደታ ፖሊስ ሆስፒታል ጀርባ የሚገኝ ቪላ ቤት ያረፈበት 1096 ካሬ ስፋት ያለው ቦታ እንዲሁም በአስኮ ጉለሌ ከአስኮ ቅዱስ ገብርኤል ቤተክርስቲያን ከፍ ብሎ የሚገኝ 2000 ካሬ ስፋት ያለው ቦታና 650 ካሬ ላይ ያረፈ መጋዘን እንዲሁም ሌሎች በዙሪያው መጋዘኖች ያሉበት ቦታ ለጨረታ ወጥቷል። ስለዚህም ከመጋቢት 6 ቀን 2018 ዓ.ም እስከ መጋቢት 18 ባሉት የሥራ ቀናት ከጠዋቱ 2 ሰዓት እስከ ቀኑ 10 ሰዓት ባለው ጊዜ እነዚህን ንብረቶች አዲስ አበባ በልደታ ፖሊስ ሆስፒታል ጀርባም በቅዱስ ጊዮርጊስ ቅድመ አንደኛ ደረጃ ትምህርት ቤት አጠገብ በሚገኘው የአክሲዮን ማህበሩ ጽሕፈት ቤት ማየትና የማይመለስ 200 ብር ከፍላችሁ የጨረታ ሰነዱን መግዛት ትችላላችሁ። ከባድ የጭነት መኪናዎቹን ማየት የምትፈልጉ ከቢሮ መረጃ ወስዳችሁ ጀሞ 1 መድኃኔዓለም ቤተክርስቲያን አካባቢ የሚገኘው ፓርኪንግ ላይ መጎብኘት ትችላላችሁ። ሁሉንም ንብረቶች ጠቅልሎ ለሚገዛ ቅድሚያ የሚሰጥ ሲሆን አክሲዮን ማህበሩ የተሻለ አማራጭ ካገኘም ጨረታውን በሙሉ ወይንም በከፊል የመሰረት መብቱ የጠበቀ ነው። ተጫራቾች ዝርዝር መረጃውን እሁድ መጋቢት 6 2018 ዓ.ም በታተመው ሪፖርተር ጋዜጣ ክፍል 1 ገጽ 54 ላይ ማየት ትችላላችሁ። ለበለጠ መረጃ በ011551 3374 ላይ ወይንም በ0930 09 64 10 ላይ በመደወል ተጨማሪ መረጃ ማግኘት ትችላላችሁ።